አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁና የተከበራችሁ ቤተሰብ ውድ ኢትዮጵያውያን የሀገሬ ልጆች እንደምን አላችሁ? እኔ ጋር ሁሉ ሰላም፣ ሁሉ ጤና አልሐምዱሊላህ። በያላችሁበት ሰላምታዬ ይድረስልኝ እላለሁ። ሀባይቤ ሁላችሁንም ሰላም ብያለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ምግብ ስሰራ ሁልጊዜ እኔ የምጠቀመው ቡሃራት የመኒ ነው እላችኋለሁ ማለት ነው። ሁልጊዜ ምግብ እየሰራው ያሉና ቡሃራት የመኒ ምን አይነት ቅመማ ቅመም ነው የምትጠቀሚው? ምንድን ነው የምታዘጋጀው ካላችሁኝ ዛሬ አሳያችኋለሁ ማለት ነው። እዚህ ጋር ድንብላል ወይም ደግሞ ኮዝብራ እንደዚህ አጥቤ ይኸው እያሰጣሁት ነው ማለት ነው። እንደዚህ አስቀምጨዋለሁ፣ አስጥቸዋለሁ። እዚህ ጋር ደግሞ ከሙን እና ሼብ አጥቤ እንደዚህ አድርጌያለሁ ማለት ነው። የምጠቀመውን ልንገራችሁ። ኮዝብራ፣ ከሙን፣ ሼብ። እዚህ ጋር ደግሞ በኋላችን ስትመጡ ማለት ነው አብሬ ነው የምፈጨው በኋላ ላይ። እዚህ ጋር ደግሞ ሌሞን፣ ፍልፍል አስወድ፣ الخرد፣ ግርፋ፣ ወረቅ ልጋር እና ኩርንጃን፣ ምስማር እነኝህን እጠቀማለሁ ማለት ነው ሀባይቦቼ። ከዛ ሄል እጠቀማለሁ ግን አሁን አይደለም፣ በኋላ ሳምስ አብሬ ነው የምጠቀመው ማለት ነው። እነኝህን ግብአቶች አጥቤ እንደዚህ ያሰጣቸዋለሁ ማለት ነው። ከደረቁ በኋላ ኩዝብራው እሳት ቀነስ ተደርጎ አመሳመስ ይደረጋል ማለት ነው። ከሙንም እንደዛው ሳይበዛ እሳቱ ማለት ነው። ይሄ ግን ታጥቦ ከደረቀ በኋላ በዚህ ነው እንትን የሚባለው ማለት ነው። ውድ ቤተሰቦቼ እንግዲህ የምጠቀማቸው ግብአቶች ወይም ቅመማ ቅመሞች ለቡሃራት የመኒ እነኝህ ናቸው ማለት ነው። ሀባይቦቼ ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ሼር፣ ላይክ አድርጉልኝ ፕሊስ፣ አበረታቱ ቤተሰቦቼ ማለት ነው። በዚህ መልክ ቅመማ ቅመሜን አጥቤ እንትን ብያለሁ ማለት ነው። ከዛ በኋላ ሲደርቅ አምስና አስፈጨዋለሁ። በእርግጥ መፍጫ ቤት የለኝም፣ ውጪ ነው ወስጄ ማስፈጨው ማለት ነው። ሀባይቦቼ ቡሃራት የመኒያ ለከብሳ፣ ለኢዳ፣ ለተለያዩ የአረብ ምግቦች የምንጠቀመው በጣም ቆንጆ ጣፋጭ ነው። በዚህ መልኩ አዘጋጁት። ደረቅ ነጭ ሽንኩርት ጨምርበታለሁ በኋላ ላይ ማለት ነው። ሀባይቦቼ እንግዲህ እኔ ከዚሁ ተሰናበትኳችሁ። ይሄን ይመስላል። ተጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር ያው አሳይቻችኋለሁ። ትላንትና አጥቤ ያስቀመጥኩት ምርታችን ቡና፣ የኢትዮጵያ ኩራታችን ቡና